ሰላም ለእናንተ ይሁን የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች ለርስቱ የተለያችሁ ምርጥ ወገኖች እንደምን ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ምሕረትና ቸርነት በስቶልኝ ዛሬ በሕይወት አለው። ክብር ለእርሱ ይሁን። ዛሬ ደግሞ ከትናንትና ጀምሮ ውስጤ ሲመላለስ የነበረው ስለ ሞገስ ኃይል እግዚአብሔር ቃል የሚለውን እናያለን። እግዚአብሔርን ለጠበቃችሁ ተስፋ ያደረጋችሁ በጌታ በኢየሱስ ክርስቶስ ስም የሞገሱ ኃይል በእናንተ ላይ ይገለጣል። የሞገስ ኃይል ቀላል ነገር አይደለም ወገኖቼ። ሰዎች ሞገስ ሲያጡ መናገር እየቻሉ መስራት እየቻሉ ማድረግ እየቻሉ ከማንም በላይ የበለጠ ነገር ይዘው አይሰሙም፣ አይፈለጉም። ስፔሻሊ የእግዚአብሔር ዓላማና የእግዚአብሔር አጀንዳ የእግዚአብሔር ጣልቃ ገብነት ካለ። ስለዚህ መጽሐፈ አስቴርን ስታጠኑ እዚህ ጋር የተፈለገችና የተወደደች ንግስት እያለች እዚህ ጋር ደግሞ የእግዚአብሔር ኪዳን የገባላቸው ህዝቦች ስለነበሩ እግዚአብሔር ያንን ሊሰራ ሲል እቺ ንግስቲቷ ንጉሱ በጠራት ሰዓት አልመጣም ስትል እናያለን። ይህ የእግዚአብሔር አጀንዳ ስለሆነ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታና ጌታ ነው። ጊዜ ካላችሁ ምዕራፍ 1 እና ምዕራፍ 2 አንብቡ። ግን ምዕራፍ 2 ላይ ስታዩ አስቴር ከአጎቷ ጋር ስትኖር የነበረች ቤተሰብ የሌላት አገር የሌላቸው በስደት የመጡ ናቸው። ግን አምላክ ያላቸው ኪዳን ያላቸው ተስፋ ያላቸው ህዝቦች ናቸው። ክብር ለእግዚአብሔር ይሁን። እነሱ በሚከፍሉት ዋጋ ግን ለህዝባቸው እግዚአብሔር መዳንን ያደርጋል። ዛሬ በብዙ መንገድ ታልፊያለሽ። በብዙ መንገድ አንቺ ብታልፊ እግዚአብሔር ግን ከኋላ ብዙን ህዝብ አይቷል። ኢየሱስ ክርስቶስ ለዘላለም ጌታና ጌታ ነው። የሞገስን ኃይል ስታዩ አስቴር በጣም ከተለያየ ቦታ ተወጣጦ የመጡ ቆንጆዎች አሉ። በተለያየ ነገር አስቴርን የሚበልጧት አሉ፣ ግን በሞገስ አይበልጧትም። የሚያስበልጣት ኪዳን አለ፣ የሚያስበልጣት እግዚአብሔር አለ፣ የሚያስበልጣት የእግዚአብሔር ጸጋ አለና ከነሱ ጋር ወገኖቼ እግዚአብሔር በነገር ላይ ሲመጣ ከእግዚአብሔር በላይ በልጦ የሚታይ ነገር የለም። እነዚህ ሰዎች አምላክ የላቸውም፣ አማልክት ነው ያላቸው። በመጡበት ሰዓት ምዕራፍ 2 ላይ ስናይ በሚገርም ሁኔታ ከቁጥር 8 ላይ የንጉስም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሀጌ እጅ በተሰበሰቡ ጊዜ አስቴርም ወደ ንጉስ ቤት ወደ ሴቶች ጠባቂ ወደ ሀጌ ተወሰደች ይላል። አብራ ከቆነጃጅቱ ጋር መታለች። አስቡ፣ የምታሳልፍበት መንገድ አደገኛ ነው። ውበት ላይ ሊሆን ይችላል። ከሷ የሚበላልጡ ቆነጃጅቶች አሉ፣ ግን የሚያስበልጥ እግዚአብሔር ሞገስ ኢየሱስ ክርስቶስ ለዘላለም ጌታና ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ተወሰደች ይላል። ቆንጆይቱም ደስ አሰኘችው፣ ባያት ሰዓት ደስ ተሰኘ። ክብር ለእግዚአብሔር ይሁን። ያየው እግዚአብሔርን ነበር። የሚገርመው ደስ አሰኘችው፣ በእርሱ ዘንድ ሞገስ አገኘች። በጌታ በኢየሱስም የሞገስ ኃይል ይሄ ነው። ሞገስ ማለት መጀመሪያ ያለምንም ፈተና ያለምንም ክርክር በጌታ በኢየሱስም ያስቀድማል። ሃሌሉያ። የሚያስፈልገው አሁን ሞገስ ነው። የሚያስፈልገው እግዚአብሔር ከእናንተ ጋር መሆን ነው። የሚያስፈልገው እግዚአብሔር ከአንቺ ጋር፣ አንቺ ከእግዚአብሔር ጋር። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ደስ አሰኘችው፣ ቅባቷንም ድርሻዋንም ከንጉስ ቤት ልታገኝ የሚገባትን 7 ደንገጥሮችን ምን ፈጥኖ ሰጣት። ሞገስ ያፈጥናል። በጌታ በኢየሱስ ክርስቶስም በዘገየ ነገር ላይ የሚያስፈልገው ሞገስ ነው። ሞገስ ማን ነው ካልከው እርሱ እግዚአብሔር ራሱ ነው። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታና ጌታ ነው። ዛሬ በተለያየ ቦታ ሞገስ ያጣችሁ፣ በተለያየ ቦታ ተሰሚነት ያጣችሁ በናዝሬቱ ጌታ በኢየሱስ ስም የሚያስፈልገው ሞገስ ነው። ሞገስ ደግሞ ከየት ይገኛል ካልክ በእግዚአብሔር ፍቃድ፣ በእግዚአብሔር አጀንዳ፣ በእግዚአብሔር ሐሳብ ውስጥ መቀመጥ፣ እግዚአብሔርን መስማት። ለዚህ ነው የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ምን ይላል ያርፋል። ኢየሱስ ክርስቶስ ጌታና ጌታ ነው። ሃሌሉያ። ስለዚህ ፈጥኖ ምን አላት ሰጣት። እርሷንም ደንገጥሮቿንም በሴቶች ቤት ዝም ብሎ ባለቤት አይደለም፣ ዝም ብሎ በተዘጋጀበት አይደለም፣ ልናሰምር ይገባል። በተመረጠ ስፍራ አኖረ። ሞገስ ያፈጥናል። ሞገስ በተመረጠ ስፍራ ያስቀምጣል። አኖረ። ይህንንም እንድትናገር ምን አለ? በተመረጠ ስፍራ አኖራት ይላል።
ከራሷ አልፎ ተርፎ ከሷ ጋር ላሉት ሁሉ ምርጥ ቦታን ሲሰጣት እናያለን። ይህ ማለት የእግዚአብሔር ሞገስ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ዳዊት ሳኦል ባሳደደው ሰዓት ለሳኦል ልጅ ለናታን ምን አለው ሲናገር፣ ዮናታን አንተ አላወክም በፊት ሞገስ እንዳገኘው። ናታን ወዲያውኑ ወዶት የእሱ የሆነውን ነገር አውልቆ ለዳዊት ሲሰጥ እናያለን። ናታን በሚገርም ሁኔታ በሱ በዳዊት ፍቅር ሲያዝ እናያለን። ይህ ምንድነው? ሞገስ ነው። በዳዊት ላይ ያለው ኪዳን ነው። ከዳዊት ጋር ያለውን እግዚአብሔር ነው ናታን የወደደው። ስለዚህ ማለት አንተ አላስተዋልክም፣ በፊት ግን ሞገስ እንዳገኘው አባት ያውቃል አለ። ኢየሱስ ክርስቶስ ጌታ ነው። ዛሬ በናዝሬቱ ጌታ በኢየሱስም ባስጨነቃችሁ ግራ በተጋባችሁበት ነገር ላይ በጌታ በኢየሱስ የእግዚአብሔር ሞገስ፣ መለኮታዊ ሞገስ፣ የእግዚአብሔር መገኘት፣ መሰማት፣ መደመጥ፣ መፈለግ በኢየሱስ ክርስቶስም በእናንተ ላይ ይምጣ። ስለዚህ ሞገስ የሚመጣው እግዚአብሔርን ከመስማት ነው። ኢየሱስ ክርስቶስ ጌታና ጌታ ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ተብሎ እንደተጻፈ መስማትና መስማማት ይሆነልን። የሞገስ ኃይል ከፊት ለፊታችን ታምርን ያደርጋል። አሁን እግዚአብሔርን የጠበቁ በእግዚአብሔር ፊት የተቀመጡ ሰዎች የሚደረግላቸው ሞገስ ነው። ክብር ለኢየሱስ ይሁን። እስራኤላውያኖች በብዙ ከተበዘበዙ በኋላ ምንም እንደሌላቸው ሲያውቁ እግዚአብሔር ጩኸታቸውንና መከራቸውን ስላየ ወዶ ወደ እነሱ ጋር ስለመጣ መጨረሻ ባዷቸውን ሊሰዳቸው ስላልፈለገ በግብፃውያን ፊት ሞገስን ሰጣቸው። ሞገስን አመጣና ህዝቡ ወርቅ እንዲጠይቅ አይደለም፣ ወርቅ እኮ ማረፍ ቢጠይቅ የማይሰጠው ህዝብ በዝብዞ ወጣ። ከእግዚአብሔር ከወጣው ቃል ከእግዚአብሔር ከወጣው ሞገስ የተነሳ ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስም ይህ ሞገስ እግዚአብሔር አባት የተጣበቁን ተስፋ ያደረጉትን ስለሚያገኝ እጅግ አድርጌ አመሰግናለሁ። ሞገስ እግዚአብሔር ያደርጋል። ከእግዚአብሔር እግር ስር መቀመጥ ይሆንልን። በዚህ መካከል ስር ኢየሱስን የህይወታችሁ ጌታ ላደረጋችሁ ሰዎች መዳን በልጁ በክርስቶስ ኢየሱስ ነው። እመኑና ዳኑ። እንድንበት ዘንድ የተሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ኢየሱስ ያድናል። እናንተ ቅዱሳኖች በክርስቶስ የዳናችሁ እግዚአብሔርን ውደዱት፣ ደግሞም ፍሩት፣ ደግሞም አክብሩት። ሻሎም